የጣዕም ልኬት የጣዕም ልኬት የሙዚቃዎቻችን የጣዕም መሰረቶች በሙያዊ ትንታኔ የሚቀርብበት ፕሮግራም ነው። የጣዕም ልኬት ሰላም ጤና ይስጥልን እንደምሰነበታችሁ የፕሮግራማችን ተከታታዮች በሙዚቃዎቻችን የጣዕም መሰረቶች ላይ አትኩሮቱን ያደረገው የጣዕም ልኬት ፕሮግራማችን የዛሬው ዝግጅቱ እንግዲህ አየር ላይ ነው። አብርሃም እንኳን አደረሰ ልበል። ዛሬ ያው የኛም በዓል ፈረንጅ ነው ብለህ ነው? የፈረንጆቹ ገና ላይ እንገኛለን። እኛም ከዚሁ ከበዓሉም ጋር የተያያዘ ባይሆን ተመሳሳይ ያው መሰረቱ የልደት በዓል ነው ተብሎ ስለሚታሰብ በዚህ ጊዜ ተወለደ ተብሎ ስለሚታሰብ አምና ፕሮግራም ሰርተን ነበር። በደንብ ፕሮግራም ሰርተን ነበር። የሰሞኑ ዝግጅቶቻችንም ከዛው ጋር የተቀራረቡ ስሜቶች ነው የሚኖሩት። የዛሬው ዝግጅታችን ትንሽ ጠነን ያለ ርዕስ ነው የምናነሳበት። ርዕሱን አሁኑኑ ማስተዋወቅ ማለት ገና ካሁኑ የስልክ ደዋዮቻችንን ቁጥር ማብዛትና ተቀባዮቻችንን ማጨናነቅ ነው የሚሆነው። ቀስ እያለ ሐሳቡ እየተዋዛ ከሙዚቃ ግብዣችን በኋላ ቢቀርብ ነው ጋብዘን ብንመለስ። ያው ፈረንጆቹ ዛሬም ክሪስማሳቸው ነው። ስለዚህ የክሪስማስ ካሮልስ ሙዚቃዎች ስለ ካሮል ሙዚቃዎች በአምና የሰራነው ፕሮግራም ትዝ ይልሃል አብርሃም? ካሮሎችን በተወሰነ መልኩ ስሜታቸውን ለማስጨበጥ ሞክረናል። በዚህ የልደት በዓል ሰሞን በመላው አውሮፓ ማለት ይቻላል ትልልቆቹ ድምጻውያን ሳይቀሩ የሚጫወቷቸው የኮንሰርት ሙዚቃዎች የካሮል ስሜት ያላቸው ናቸው። የካሮል አንድ የሙዚቃ ግብዣን ወደ አድማጮቻችን አድርሰን ተመልሰን እንመጣለን። አብራችሁ እንድትቆዩ ነው የምንጋብዘው። በቴክኒካዊ ክዋኔው ሰዓዳ አፈንዲ አብራን ትቆያለች። የጣዕም ልኬት ይቀጥላል። የዛሬው ርዕሰ ጉዳያችን ካሰብነው በጣም ቆይቷል። ነገር ግን ለማቅረቢያ ትክክለኛ ጊዜና የጥናትም የሐሳብ ክምችትም ጊዜ ይፈልግ ነበር። እሱን ስናደርግ ነው የቆየነው። ባለፈው ሳምንት ካነሳናቸው ሁለት ርዕሶች ማለት አንድ ርዕስ ነው በሁለት ሳምንት የሰራ ነው የሚውዚክ ቴራፒ ርዕስ ላይ በአብዛኛው ስሜቱን ያነሳ ነው ይመስለኛል። ሙዚቃን ምክንያታዊ ሆነ እንድናዳምጥ የሚጋብዝ ፕሮግራም አዘጋጅተን ስለነበር እሱን የሚመለከት ሐሳብ አለው። ርዕሰ ጉዳዩ እንዲህ በቀላሉ የሚነሳና ይህ ነው የሚባል መደምደሚያ የሚሰጠው አይነት አይደለም። ሙዚቃን እንደ አንድ ዲሲፕሊን ሙሉ አቋማዊ መዋቅሩን አይተን በአገልግሎት ለሃይማኖታዊና ለዓለማዊ አገልግሎት የተከፈለውን ትልቁን የመክፈያ አይነት መነሻ አድርገናል። ትኩረታችን ሁለተኛውን ወይም ዓለማዊ ሙዚቃ የሚባለው ላይ የሚያተኩር ነው የሚሆነው። ዝግጅቱ ደፈር ብሎ መነጋገርና ብዙ ማህበራዊ ሃይማኖታዊና ፍልስፍናዊ ሐሳቦችን መጋበዝ የሚችል ዝግጅት ነው። በዛሬው የመጀመሪያ ሳምንት ዝግጅታችን የኛን ያዘጋጆቹን የመንደርደሪያ ሐሳብ ብንሰማውም በሚቀጥሉት ዝግጅቶቻችን በተለይ 3 አካላትን እናወያይበታለን። የሃይማኖት አባቶችን ከክርስትናና ከእስልምና ሃይማኖቶች፣ የፍልስፍና ምሁራንና የማህበራዊ ሳይንስ ምሁራንን የምናነጋግርበት ቀሪ ዝግጅቶች ይኖሩናል። የዚህ ዝግጅት እንደ ርዕስ መነሳት መላውን የሙዚቃን ጥበብ አድናቂና የውጪ ተመልካች ወደ ማዕከላዊ አስተሳሰብ ለማምጣትና ሚዛናዊ ወደ ሆነ አተያይ የሚመራ መንደርደሪያ ይሰጣል ብለን አስበን የምናዘጋጀው ፕሮግራም ነው። ይህን ዝግጅት የሚከታተሉ አድማጮቻችን ሁሉ የየራሳቸውን የግል ትርጓሜና አመለካከት ይዘው እንደሚያዳምጡን እምነታችን ቢሆንም የፕሮግራሙ አዘጋጆች ማለት የፈለግነው ብቻ ቢረዱልን ግን ደስ ይለናል። ርዕሱ በባህሪው ለግል ትርጓሜዎች የተጋለጠ በመሆኑ ወዳልታሰበ ድምዳሜ እንዲሄድብን አንፈልግም። ርዕሱ እንዲህ ያለ የሐሳብና የትርጓሜ ጓዝ ያመጣል ብለን ፈርተን መተውም ደግሞ አልመረጥንም። ምክንያቱም ይህ ርዕስ አለመነሳቱና በተለይ በሀገራችን የጠራ ፍልስፍናዊ እይታ እንዲኖረው ሆኖ አለመቀመጡ ሰሪዎቹን ጠቢባን ሲያሸማቅቅ አይተናል። ይህም ዝም ብሎ የተፈጠረ ሳይሆን ጥራዝ ነጠቅ አባባሎች ተጠራቅመው ህብረተሰባዊ አስተሳሰብ ወደ መሆን ሲሸጋገሩ የፈጠሩት ችግር ነው። ሐሳቡን ስናነሳው ዲሲፕሊናዊ ነጻነቱን ከመጠየቅ አንጻር እንጂ እንዲህ ያሉት ተሳስተዋል፣ እንዲህ የሚሉት ልክ ናቸው ለማለት አስበን አይደለም። ነገሩን ከመጀመራችን በፊት ማሳሰቢያዎችን ማስቀደማችን የመግቢያ ፍሬም ወይም የሐሳብ የጉዞ ቀጥተኛ ሀዲድ መስጠታችን ነው እንጂ ርዕሱን ለመጀመር መግደርደራችን ግን አይደለም። አሁን እንግዲህ የነገሩን ዳርዳርታን ተውና ወደ ጉዳዩ እንግባ ማለት ነው። የዛሬው ርዕሳችን በርካታ ሐሳቦች የሚጠቃለሉበት ቢሆንም መጠቅለያ ርዕሱ እውን ሙዚቃ ኃጢአት ናትን ብለን እንጠይቃለን። እንደ ሙያ የገቡባት ሰዎች የሚሸማቀቁባት ሙያ ናቸው ብለን እንጠይቃለን።
ከሌሎች ዓለማዊ ሙያዎች ሁሉ ተነጥሎ የሃይማኖቶቹ ሁሉ ልዩ ትኩረትና ምእመናኑን ከሚከለክሏቸው ተግባራት አንዱ ሙዚቃ መሆኑ እንዴት ሊፈጠር ቻለ ብለን እንጠይቃለን። ሙዚቃስ ራሷ የሃይማኖት ተቋማቱ ከሚያቀርቡባት ትችት ነፃ ናትን ወይስ አትንኩኝ ባይናት ብለን እንጠይቃለን። ዓለማዊነት ወይም ሴኩላሪዝም ለሙዚቃ የሰጣት ቦታ ገደብ የለሽ ነውን ብለን እንጠይቃለን። ማህበረሰባዊ ብያኔ ከሃይማኖትና ከፍልስፍና አምልጦ ወይም ደግሞ ከዛ ውጪ ሆኖ ያውቃልን? ሙዚቃ እንደ ዲሲፕሊናዊ መሰረት ትመለከተው ዘንድ አይገባትምን? የሚሉና ሌሎቹንም ሀሳቦቻችንን እናነሳለን። ርዕሶቻችን እነዚህን ሁሉ ጭብጦች የያዙ ነው የሚሆኑት። ወደ መደምደሚያው አንገባም። ለዚህ ነው በተለይ ርዕስ የለም። በጣም ስፔሻሊ በዓለማዊና መንፈሳዊ ተብለው ሙዚቃ ለሁለት ተከፍሏልና ጀነራላይዝ ተደርጎ የተወገዘ ሐሳብ ለምሳሌ በጣም እናነሳው ማትኮር ያለብን ነገር ምንድነው? አርትን ወይንም ጥበብን ዝም ብለን ስናይ ከውጭ ሆነን ስንመለከት ጥበብ ከሃይማኖት ሰዎች በብዛት አልተወገዘችም። ላይክ የስዕል ጥበብ አለ፣ የአርኪቴክቸር ጥበብ አለ። እንደዚህ አይነት ጥበቦች አሉ ወይንም ሰው ሚዝናናባቸው አርት የምንላቸው ነገሮች አሉ። ሙዚቃም አንድ ጥበብ ነው። ግን ከሌሎቹ የጥበብ መስኮች ሙዚቃ ብቻ ግን ሴኩላሪዝም አለባት ወይንም ሰዎች አግለዋታል። ይሄ ካልተደረገ ሴኩላሪዝምነቷ ተቀባይነት አላገኘላትም ወይም ሴኩላር ሆናለች። በቃ የምትሰራው ለእግዚአብሔር መሆን አለበት ወይ ለአምላክ መሆን አለበት። አክቹዋሊ በጣም የሚገርመው ፓርት የሁሉም ሃይማኖት ኦልሞስት የሁሉም ሃይማኖት ድርጅቶች አቋም ይመስላል። ኦልሞስት ነው ያልኩት፣ ግን እንትን ማለት አንችልም መደምደም አንችልም ብያለሁና ሲታይ ከምን አንጻር ነው የመጣው ከየት ነው የተነሳው መነሻው ከየት ነው የመጣው የሚለውን ነገር ማየት አለብን። ወይስ ሙዚቃ ስንል ሙዚቃ የሚባል ነገር በሙሉ ወይ የሆነች አንድ ኪ ስለተነካች የሆነች አንድ ዜማ አንድ የሙዚቃ መሳሪያ ድምጽ ስለወጣ እዛ ጋር የሆነች ግጥምና ዜማ ስለገባ ጀነራላይዝ ተደርጎ መወገዝ አለበት ወይ የሚለውን ነገር ሁሉ ማንሳት ያለብን ይመስለኛል። ስለዚህ ጥበብን በተለይ የሙዚቃን ጥበብ ከሌሎቹ ጥበቦች ተለይታለች ትንሽና እሱ ላይ ሐሳባችን ብናነሳ ነው። መንደርደሪያ ሐሳብ ነው ዛሬ የምናነሳው። እንግዲህ ከሁሉም እኛ ሀገር እንግዲህ ካሉት የሃይማኖት ተቋማት የፊሎሶፊ ሰዎችም እንዲሁም የማህበራዊ ሳይንስ ሰዎችም ከነሱ ጋርም የተወሰነ ውይይት ይኖረናል። ስለዚህ እነሱም ያላቸውን ሐሳቦች ያካፍሉናል። አሁንም ቢሆን ደግሞ ሰዎች በዚህ ሐሳብ ላይ መስጠት የሚችሉት እና ቃለን የሚሉትን ነገር ካለ ሐሳባቸውን ይስጡን። በዚህ እንቀጥላለን። አበበ መለሰ የደረሰላቸውን 4 ድምጻውያን ሙዚቃ እንዴት እንዳነሷት አድማጮች ያውቃሉ። እሱን ርዕስ እናርግና እንመለስ። የተከበራችሁ አድማጮቻችን በሙዚቃዎቻችን የጣም መሰረቶች ላይ አትኩሮቱን ካደረገው ከጣም ልኬት ፕሮግራማችን ጋር ነው አብራችሁ ያላችሁት። ይሄ ሙዚቃ ደግሞ ትንሽ ረዘም ይላል፣ ብዙ ፓተርኖች እየቀጣጠለ ነው የሚሄደውና የተነሳው ሐሳብ ግን ሙዚቃ የሰው ልጆች ቋንቋ ከሚለው ስሜት ጋር ነው። እኛም እናነሳው እንግዲህ በሌላ ሳይድ ደግሞ የተሰጣት ትርጉም ተገቢ ነው ወይ ከሚል አንፃር እናነሳለን። ክፍተቱ ሁሉ ጊዜም ቀድም አብርሃም እንደገለጽከው ለአድማጮቻችንም ጉዳዩ ለሚመለከታቸው ለሙያ ሰሪዎቹ ለሃይማኖተኞቹ ሁሉ ክፍት የሆነ ነው። እውን ሙዚቃ ኃጢአት ናትን? እንደ ሙያ የገቡባትን ሰዎች የምታሸማቀቅ ናትን? ከሌሎች ዓለማዊ ሙያዎች ሁሉ ተነጥሎ የሃይማኖቶቹ ሁሉ ልዩ ትኩረትና ምእመናኑን ከሚከለክሏቸው ተግባራት አንዱ ሙዚቃ መሆኑ ከምን መጣ? እንዴት ሊሆን ቻለ? ሙዚቃስ ራሷ የሃይማኖት ተቋማቱ ከሚያቀርቡባት ትችት ነፃ ናት ወይ?
ወይስ ዝም ብሎ አትንኩኝ ባይነት ነው? ይሄ ራሱ አንዱ መመልከቻችን ነው። ቅድም ያነሳው ዓለማዊነት ለሁሉም ሙያዎች ሲፈቀድ ለሙዚቃ የተሰጠው ግን ከገደብ ጋር ጭምር ነውና ይሄስ ከምን የተነሳ ነው? ማህበረሰባዊ ብያኔ ከሃይማኖትና ከፍልስፍና አምልጦ አያውቅም። ብዙ ጊዜ ይህን ሙዚቃ እንደ ዲሲፕሊናዊ መሰረቷ ትመለከተው ዘንድ አይገባትም ወይ የሚሉትንና ሌሎች ሀሳቦችን የሚያውጣጡ መሪ ሀሳቦችን ይዘን የዛሬውና የቀጣዮቹን ሳምንታት ዝግጅቶች ትኩረት ወደ አንድ ወዳልታየ አቅጣጫ እናደርጋለን ማለት ነው። እዚህ ጋር የነጋድራስ ገብረ ሕይወት ባይከዳኝ አጼ ምኒልክና ኢትዮጵያ የሚባለውን መጽሐፍ ላይ የሰፈረ አንድ ጽሁፋቸውን መንደርደሪያ አርጌ ባቀርበው ደስ ይለኛል። ወይም ወደ አይምሮዬ ሁሉ ጊዜ የሚመጣ ሐሳብ ነው። ነጋድራስ ገብረ ሕይወት ባይከዳኝ የኢትዮጵያን የ20ኛው ክፍለ ዘመን ነገስታት በጎና ክፉ ዘርዝረው ሲያበቁ አጼ ምኒልክ ታሪክ ላይ ይደርሳሉ። ምንም እንኳን በልጅ ኢያሱ ዘመን ላይ ሆነው የአጼ ምኒልክን ታሪክ እየጻፉ ቢሆንም ልጅ ለአባቱ ታሪክ መቆርቆሩ አይቀርምና መልካሙን ብቻ እንዲጽፉ የውስጥ ፍርሃታቸው ሳያስገድዳቸው የቀረ አይመስልም። ከዚህ አባባላቸው ስረዳ እና ልክ እዚህ ቦታ ጋር ሲደርሱ ምን ይላሉ? እንግዲህ ከጸሐፊው ልብ ውስጥ ፍርሃት ተነሳ፣ የሸዋዎችን ሐሳብ ሊመረምር ነውና ዘመናዊ ሁሉ ሊያመሰግኑት እንጂ ሊወቅሱት አይወድም። ስለዚህ ብዙ የሸዋ ሰው ሳይቆጣ አይቀርም። ነገር ግን ሰውን ፈርቶ እውነቱን የሚሸሽግ ሰው እንደ ወንድ ይቆጠራልን ብለው ይጠይቃሉ ማለት ነው። ራሳቸውንም ያደፋፈሩበት ሐሳብ ይመስላል። በዚህ ዝግጅት ተፈርቶ ሊተው የሚቃጣው ይህ ርዕስ ሰላማዊ የማህበረሰባዊ መሰረት እንዲይዝ ሲባል መነሳት አለበት ተብሎ ነው የሚነሳው። ሚዛናዊ አስተሳሰብንም የሚያመጣ ርዕስ ነው ብለን እናምናለን። ነገሩን አንድ ብለን እንጀምር። ልብ ብለነው እንደሆነ በሀገራችን ድምፃውያን ቃለ መጠይቅ ውስጥ ተደጋግሞ እየተነሳ ያለ አንድ ሐሳብ አለ። በተለይ የወደፊት እቅዶቻቸውን ሲጠየቁ የሚሰጡት ምላሽ ውስጥ ይህችን ቃል አታጧት። ይበልጡኑ ደግሞ አንጋፋዎቹና በእድሜ ገፋ ያሉት ድምፃውያን ካሁን በኋላ እንኳን ለመዘመር ነው እንጂ ለመዝፈን እቅድ የለኝም ይላሉ። ይህ አባባል መሰረቱ የእድሜን መግፋት ተመርኩዞ በተለይ ዘፈን ውስጥ በአብዛኛው የሚነሱት የፍቅር ርዕሰ ጉዳዮች በመሆናቸው በዚህ እድሜ ፍቅር እያልኩ ጾታዊ ፍቅርን ባነሳሳ አያምርብኝም ከሚል አስተሳሰብ መንጭቶ ቢሆን በዛሬው ዝግጅታችን ላይ እንደ ሐሳብ ባላቀረብኩት ነበር። ጉዳዩ የተነሳው ሙዚቃ ኃጢአት ስለሆነች በቀሪው እድሜ ይህን ጥፋት አልደግምም ከሚል በግልጽ ካልተነገረ ነገር ግን ውስጠ ታዋቂያዊ የሐሳብ መሰረት ይዞ በመነሳቱ ነው። እዚህ ጋር ዝግጅቱን ስንጀምር ያቀረብኩትን ማሳሰቢያ ማስታወስ ያስፈልገኛል። ከመዝፈን መዘመር ይሻላል ወይም አይሻልም የዚህ ፕሮግራም ትኩረት ዓላማም አይደለም። ይህንን ምሳሌ ያመጣሁት የሙያው ሰዎች ለረጅም ዓመታት የሰሩት የሙዚቃ ሙያ በውስጣቸው ፍርሃት ትቶ እንዳለፈ፣ በተለይም በሃይማኖታዊ አስተምህሮ ውስጥ ሙያቸው ድጋፍ እንደሌለው ማወቃቸው ፍርሃታቸውን እንዳባባሰው የሚገልጽ ምሳሌ በመሆኑ ነው የመረጥኩት። ጋዜጠኛው የወደፊት እቅዶ ምንድነው ብሎ በእድሜ የገፉትን የልብ ወለድ ደራሲ ቢጠይቃቸው ከዚህ ወዲያማ ምን ቀረኝ የሃይማኖት መጽሐፍትን እጽፋለሁ እንጂ ሲሉ የሰማውበት አጋጣሚ ትዝ አይለኝም። የሁለቱ ሙያዎች ጠቢባን ተመሳሳይ ጭብጥ የያዘ ስራ ለማህበረሰቡ አቅርበው ሊሆን ይችላል። እኛም ፍቅር ጽፈዋል፣ እኛም ፍቅር ጽፈዋል። የልብ ወለድ መጽሐፍት ደራሲውን የሚተች ሃይማኖታዊም ሆነ ማህበረሰባዊ ውግዘት ስለሌለ ደራሲው የወደፊት ስራዎቻቸውን ያለ ለውጥ አቅጣጫ ለመስራት ቢያቅዱ አይገርምም። ድምፃዊው ወይም ሙዚቀኛው ግን ቁጭ ብሎ ባይመራመርበትም በአለፋ ገደም ዘፋኝ መንግስተ ሰማያትን አይወርስም፣ ዘፈን ኃጢአት ወይም ሐራም ነው ሲባል ሰምቷል። የእድሜው ማክተሚያ አመሻሽ ላይ ያለ በመሆኑ ደግሞ የላይኛው የተስፋ ዓለም ዕጣ ፈንታው ያስጨንቀዋል። ስለዚህ ከሁሉም ሙያዎች ተነጥላ ሙዚቃ ብቻ ስለምን ለዚህ ብያኔ ተዳረገች ብለን እንጠይቃለን። የመጠይቃችን አንዱ መነሻ እሱ ነው። ሴኩላሪዝምን ማንሳት ትችላለህ እዚህ ጋር አብርሃም? ሴኩላሪዝም ብዙ እንደርድረዋል። እንግዲህ በጣም ኃይለኛ መንደርደሪያን የሰጠውና ስለ ሴኩላሪዝም ሐሳብ ራሱ ሴኩላሪዝም በጣም ትልቅ ትውት ነው። ሐሳቡ የመጣው በጣም ሜዲቫል ኤሪያ ላይ ይሄ መካከለኛው ዘመን የምንለው ሐሳብ ላይ ነው። ግን ቃሉን ተጠቀመበት ተብሎ የሚታሰበው ጆርጅ ሆሊያውክ የሚባል ሰውዬ ነው። በ1851 ላይ ነው ተጠቀመበት ተብሎ የሚታሰበው ሴኩላሪዝም የሚለውን የተወሰነ ኢንፎርሜሽን ሰበሰብ ያገኘሁት ነውና በተለይ የፍልስፍናና የሃይማኖትን መለያየት አለባቸው። ወይንም ሃይማኖት በቃ ለራሱን ችሎ ብዙ ጊዜ ካወቀው በተለይ በድሮ ታሪኮች ላይ ነበረው ሃይማኖትና መንግስት፣ ሃይማኖትና ህዝብ አንድ ናቸው ሁሉ ጊዜ እና በዛ ውስጥ ይሄ ከሃይማኖተኝነት ውጭ ያሉ ነገሮች በሙሉ የማይታሰቡበት ነገሮች የነበሩበት ጊዜ ላይ ነበርና ከዛ አንፃር ሴኩላሪዝም የሚለው ሐሳብ በተለይ ሃይማኖትና መንግስት እየተለያዩ የመጡበት ጊዜ ላይ በጣም በሰፊ የተነሳ ሐሳብ ነበርና
ለምሳሌ ሰው ፍላጎቶች አሉት። ለምሳሌ ይበላል። መብላት ምንም ሃይማኖት ጋር የሚያገናኘው ነገር የለም። መልበስ የሚያገናኘው ነገር የለም። ይሄ ኖርማል ኒድ ነው። ልክ እንደዚሁ ሰውን ማድረግ የሚፈልጋቸው ነገሮች አሉት። ግን ሃይማኖት ምንድነው የያዘው ያፈነው የሚል አመለካከት ያላቸው ሰዎች ተነሱ። ብዙዎቹ ለነገሩ እንደዚህ አይነት ሰዎች ኤቲስት ሰዎች ናቸው። ብዙ ጊዜ ሴኩላሪዝምን የሚያራምዱ ብዙ ሁሉም አላልኩም፣ ግን ሃይማኖት አልባዎች ናቸው። ኤኒዌይስ ግን በእግዚአብሔር ኤግዚስተንስ አናምንም ወይም በእግዚአብሔር መኖር አናምንም የሚሉ አይነት ሰዎች እንደዚህ አይነት አሉ። እና እነሱ ሰዎች ያራመዱት ሐሳብ ነው። ከዛ ውስጥ ግን በተለይ በሃይማኖት በጣም ከተወገዙት አንዳንድ በሰፊው ከተነሱት ሐሳቦች ውስጥ አንዱ ለምሳሌ ሙዚቃ ላይ ወይንም ዘፈን ላይ ያለው አመለካከት ነው። በመሰረቱ ዘፈን ኢትዮጵያ ውስጥ ብቻ አይደለም ክልክልነቱ ዓለም አቀፍ ያለ ኢሹ ነው። ኢትዮጵያ ውስጥ ያለ ኢሹ አይደለም፣ ወይ ኢትዮጵያ ውስጥ ያለ ጉዳይ ብቻ አይደለም። ኢትዮጵያ ውስጥ በሰፊው ተነሳ እንጂ ዓለም አቀፍ ላይ ያለ አስተሳሰብ ነው። ያንን የተነሱበት እንትን አላቸው፣ መሰረት አላቸው። ከመሬት ተነስቶ በቃ አግደናል አይሆንም እንደዚህ በሚል ሐሳብ አይደለም የመጡት። ሃይማኖትም የተነሳበት የራሱ ነገር አለው። ይሄኛውም ደግሞ ሰው መድመጥ አለበት ወይ ምናምን የሚሉትም ሰዎች ደግሞ የራሳቸው የሚያነሱት የራሳቸው ጉዳይ አላቸው እና በመሃል ያለ ትልቅ አንገብጋቢና አከራካሪ ኢሹ ነው። በራሱ የአንዱን ጎን አንይዝም፣ ባላንስ መሰራት አለበት ኦር የሆነ ነገር መሆን አለበት የሚል አይነት ሚዛናዊ አመለካከት ከሁለቱም ሳይድ መምጣት አለበት የሚል ነው የዚህ ፕሮግራም ዓላማ። ስለዚህ እንዳልከው የዚህ ዝግጅት አዘጋጆች ምንም መደምደሚያ ሰጥተነው ነው። ለዚህ ነው በተለይ አድማጮቻችን በተለይ ከሃይማኖት ጋር የተነሳ ጉዳይ ስለሆነ ማለት ነው ከምን የተነሳ እንዳሉት ሊነሱ የሚችሉ ደግሞ አከራካሪ ጥያቄዎችንም አብረው እንዲያነሷል ተነስተው እነሱን ራሱ ፈተውልን እንዲሆን ለምን ብትል እዚሁ ጋላንሳው የተወሰነ ጥያቄ ለምሳሌ አንዱ ትልቅ ኢሹ የመጽሐፍ ቅዱስ በገላትያ ምዕራፍ 5 ቁጥር 22 ላይ ዘፋኝነት የሥጋ ሥራ የተገለጠ ነው ብሎ ይደረድርና ዘፋኝነት የሚለው ማለት ነው ሰርጸ በኋላ ላይ ጥቅሱን በደንብ ታነበዋል። ዘፋኝነት የሚለው ጥቅስ ከተወገዙ ድርጊቶች አንዱ ነው። ሰው መንግሥተ ሰማያት መግባት ከፈለገ የማድረግ የሌለበት አንድ ነገር ነው ይላል። ግን እንደዚሁ ደግሞ ከዛው የዛኛው ደግሞ የሌላኛው ጎራ ደግሞ ተከራካሪዎች ምን ይላሉ? እዛው መጽሐፍ ቅዱስ ውስጥ ለምሳሌ እግዚአብሔርን በዘፈን አመስግኑት፣ ዳዊትም በእግዚአብሔር ፊት ዘፈነ የሚሉ ጥቅሶች አሉ። እና ታዲያ እዛ ጋር ራይት ይመስላል፣ ዘፈን የሚለው ቃል አጠቃቀሙ ራይት ይመስላል፣ እዚህ ጋር ደግሞ ሮንግ ይመስላል፣ ስህተት ይመስላል። እዛ ጋር አሉታዊ ነው፣ እዚህ ጋር አዎንታዊ ነው አቀማመጡ። እና ዘፈን ራሱስ ምን ማለት ነው የሚሉትን ጥያቄዎች ሁሉ ማንሳት ያለብን ይመስለኛል። እንደዚህ አይነት ጥያቄዎች በጣም ትልቅ ኢሹ ናቸው። የምርም ጥሩ መልስ ይሰጡናል ብለን እናምናለን። አሁንም በተለይ በሃይማኖት ዕውቀታቸው በጣም የገቡ ሰዎች ላይክ በየሃይማኖቱ ቴዎሎጂውንም ይሁን መንፈሳዊ ትምህርቱን የተማሩም የሚያስተምሩም ሰዎች በተለይ በጣም ቅን የሆነ አስተሳሰባቸውን ቢነግሩን ደስ ይለናል። እና እንደ ሙያ የሙዚቃ ሰዎች የበለጠ ፍርሃት ያለባቸው ይመስላል። ቅድም ባነሳሁት ምሳሌ ውስጥ ይበልጥ ማየት ይቻሉ ይመስለኛል አድማጮች። ብዙ ጊዜ የእድሜ መግፋት ሲከሰት በሙዚቀኞች አካባቢ እንደውም እድሜያቸውም ሳይገፋ ከዚህ በኋላ የመዘመር ነው እቅድ የሚሉ ድምፃውያን እየበረከቱ መጥተዋል። እኔ አሁን መዘመር ማሰባቸውን አይደለም እንደ ርዕስ እያነሳሁት ያለሁት። ይሄን ለመሸሽ ምክንያት ያደረጉት ግን ይሄ ኃጢአት ስለሆነ ነው። ይሄን ለማለት የሙዚቃን መጀመሪያ የተሰራችበትን ስሪት መመርመር፣ አባባሎቹንም ደግሞ ከኋላ ጀምሮ መተንተን የሚያስፈልግ ከመሬት ተነስቶ ሐሳቡ የመጣ ይመስላል። ደምድመን ኃጢአተኝነት ስለሚላቸው ብቻም ሳይሆን አዶነ ውስጣቸውም እንደተሰማቸው አናውቅም። ሰዎቹ ኢንስፓይሬሽንን ይሄ ምንድነው ከውስጥ መገለጥ የሚሉትን ነገር ሰዎቹን ነገር ተረድተውም ሊሆን ይችላል። ለምትል የምርም እኮ ዘፋኝነት ኃጢአት ሆኖ ሊገኝ ይችላል። ሊሆን ይችላል ነው ያልኩት። ላይሆንም ይችላል። ሰዎቹ ከሆነ ባክግራውንድ ተነስተው ነው ያሉት። ለምን አገራችን አስተሳሰቡ በብዛት የሃይማኖት ኢንፍሉዌንሱ ስቲል ስላለ የሃይማኖት ተጽዕኖ ስቲል አለ በህዝቡ ላይ። ያም ተጽዕኖ አድርጎባቸው ሊሆን ይችላል ወይ ወደ ሆነ መረዳትም ደርሰው ሊሆን ይችላል፣ አይታወቅም። እና ሰዎቹ አሁንም ነፃ ሆኖ ነው መንገር ያለባቸው እንደዚህ አይነት ሐሳብ ላይ። ልክ ዘፋኞቹ ሁሉ ተነስተው መዝሙር የጀመሩ የቀድሞ ዘፋኞች የሚያወሩት እኮ ነገር አላቸው። እና ምንድነው የምር ያንን እንዲጠላ ያደረጉት የሚሉትንም ነገር ማንሳት አለብን። ከሃይማኖቱም ደግሞ ወጥተው እኮ ዘፈን የሚሰሩ ሰዎች አሉ። እና የሆነ ነገር አይተው መሆን አለበት መቼም። ከዛም ደግሞ መጥተው ወደዚህ የመጡ ሰዎች አሉ። እነሱም የሆነ ነገር አይተው ነው። ስለዚህ ይሄ ያላየነው ነገር ወይንም ህዝቡ ያላየው ነገር ምንድነው
እሱን ነገር ማየት ያለብን ይመስለኛል። ካገኘነው ሰየው ነፃ ሆነን እናወራዋለን። እውነት ነው በእውቀት የሚደረግ ነገር በሙሉ ወደፊት ይሄዳል። እየተጨፈነ ወይንም ሳናውቀው የምናደርገው ነገር ነው ብዙ ጊዜ ስህተት። እያወቀን የምናደርገው ነገር ከተሳሳትንም እያወቀን ነው የምንሳሳተው። ግን አንደርስታንድ ሳናደርግ የምንሳሳተው ስህተቶች ግን በጣም እንዳይጎሉ ከዛ አንጻር ጥሩ እውቀት ብናስጨብጥ ጥሩ ነው ብዬ አስባለሁ። በጣም ጥሩ። አንድ የሙዚቃ ግብዣ አድርሰን እንመለሳለን። የካሮል ሙዚቃ ግብዣችን ይቀጥላል። አድማጮቻችን በሙዚቃዎቻችን የጣም መሰረቶች ላይ አትኩሮቱን ካደረገው የጣም ልኬት ፕሮግራማችን ጋር ነው አብራችሁ ያላችሁት። ከሙያዎች ሁሉ ተነጥላ ሙዚቃ ብቻ ስለምን በዚህ ብያኔ ተደረገች ከሚል ሐሳብ ላይ ነበር ያቆምነው። ይህን ጥያቄ እንደ ጥያቄ ብናነሳው አንድ ስራ ፍጹም የመንፈስ እርካታን ባይሰጥ እንኳን ግብረ ገባዊ ከበሬታ ያለው መሆኑን እርግጠኛ መሆን ትልቅ የመንፈስ መረጋጋትን ይሰጣል። ስራው ጊዜያዊ ደስታን ሰጥቶ የኋላ መጠይቅ ለህሊና የሚተው ከሆነ የሙያው ዲሲፕሊናዊ መሰረት ችግር ነበረበት፣ አለዚያም የማህበረሰቡና የሃይማኖታዊ ብያኔ ትክክል አልነበረም ማለት ነው። ጥያቄው መነሳት ያለበት በሁለቱም አቅጣጫ ነው። ድምፃውያኑ ወይም ሙዚቀኞቹ በልባቸው ሙያውን እንዳይተማመኑበት ያደረገው ይህ አመለካከት በማህበረሰባዊ ስርዓቱ ወይም በሃይማኖቱ ውስጥ እንዴት ሊፈጠር ቻለ? የሃይማኖቶቹ ትችት መሰረተ ቢስና ማስረጃ የሌለው ነውን ብሎ መጠየቅም እጅግ ተገቢ ነው። የዘመናችንን ታላላቅ ሃይማኖቶች ከሚሰጡን ትንታኔ ከማየታችን በፊት የጥንታውያን ግሪኮቹን ቀዳሚ አምልኮና እምነት ምን ይል እንደነበር እንይ። ግሪካውያኑ እንደ እምነት መሰረት ያዋቀሯቸው ሁለት አዕማደ አማልክት አሉ። አንደኛው የኦሎምፒያን ጣዖታት ሲሆኑ ሁለተኛዎቹ ካቶኒያን ጣዖታት ናቸው። በኦሎምፒያኑ የአምልኮ መርህ ውስጥ ከፍታማ ቦታዎች የመለኮታዊ ኃይል መገለጫዎች ናቸው። ሰማይና ተራራ ትልቆቹ የአምልኮ መገለጫ ናቸው። ካቶኒያን አስተሳሰብ ደግሞ ተፈጥሮን፣ ምድርንና የምድር አካላትን መሰረት ያደርጋሉ። በኦሎምፒያ አማልክት ታላቁ ዚየስ ነው የአማልክቱ ሁሉ አባት ማለት ነው። ዚየስ በግሪካውያኑ አፈታሪክ ውስጥ ሴሰኛ ባህሪ ተሰጥቶት እናገኛለን። ታላላቆቹ ልጆቹ አፖሎና አርቴምስ ናቸው። ሁለቱ ግራና ቀኝ የፀሐይና የጨረቃ ተምሳሌቶች ናቸው። በተለይ አፖሎ እጅግ ተወዳጁ የዚየስ ልጅ ነው። ዚየስ ሌሎች ዲቃላ ልጆችም አሉት፣ አረስ፣ ሄፊያስደስና አፍሮዳይት የሚባሉ። አፖሎ ተወዳጅ ልጅ ስለሆነ የምክንያታዊነት ኃይል ተሰጠው። አርቴሚስ ደግሞ የትውልድን የዘር ሐረግ በሚተኩ ወይም በሚያስቀጥሉ ሕፃናት ጥበቃና የዱር አራዊቱን አዛዥና ናዛዥ አደረገው። ከዲቃላ ልጆቹ አንደኛው የሆነው አረስ የጦርነት ኃይል አምላክ እንዲሆን አደረገው። ግብረ ገባዊነቱም እስከዚህም ነበር ይባላል። ሌላው ደግሞ ሂፊያስተስ የተባለው ዲቃላ ልጁ ከሁሉም ልጆቹ የተለየ መልከጥፉና ሙሉ አካል ያልነበረው ነው ይላል። ስራውም አንጥረኝነትና በዘፈን አጫዋችነት ነው ይለናል። ሴቷ ልጁ አፍሮዳይት ያው ሁሉም ሰው የሚያቀነው የፍቅርና የውበት አምላክ ናት። ሌሎች 9 ልጃገረዶቹን ደግሞ በካቶኒያን አስተሳሰብ ውስጥ ያነሷቸዋል። በዚህ አፈታሪካዊ ትንታኔ ውስጥ ሂፊያስተስ የዘፈን መንፈስ ወይም አምላክ ሆኖ መገለጹን አይተናል። ገጸ ባህሪያዊ አሳሳሉ ግን ሙዚቃን ትልቅ ንቀት ውስጥ የከተተና የመልከ ጥፉና ምሉ አካል ያልተሰጠው አምላክ ፈጠራና ስራ ሆና ተገልጻለች። ይህ አፈታሪክ በአንድ ወቅት የነበረ አስተሳሰብ ነው። በዚህ ዘመን አስተሳሰብ ላይ ምንም ተጽዕኖ የለውም ብለን የምንተው አይነት ግን አይደለም። ንጹህ ስዕለ ህሊና ለማህበረሰቡ የሚሰጥ አይደለም ብለን ስለምናስብ በካቶኒያን አስተሳሰብ ውስጥ ዚየስ የወለዳቸው 9 ውብ ልጃገረዶች የተሳሉበትም አፈታሪክ the nine muses በሚሏቸው ውስጥ ተገልጿል። የአርትና የሳይንስ ፈጣሪ አማልክት ውስጥ ሙዚቃ ቦታ ማግኘቷ የተለየ እይታ ካልፈጠረ በቀር በሂፊያስተስ ገጸ ባህሪ ውስጥ የተሳሉት ሙዚቃና ጥበበ እድ መልካም ፍልስፍናዊ መልእክት ያላቸው ግን አይደሉም። የጥንታውያን ግሪኮቹን አስተሳሰብ እንዲህ ባጭሩ አይተን ወደ ኋለኛው የክርስትና አስተሳሰብ ስንመጣ ዘፈን ተብለው በአማርኛው መጽሐፍ ቅዱስ ውስጥ የተገለጹ በርካታ ምዕራፎችን እናገኛለን። እነሱን ከማንሳታችን በፊት ግን አድማጮቻችን ብዙ ሐሳቦች እየሰጡ ያሉ ይመስለኛል። አንድ ሁለተኛ ጥያቄዎችም እየቀረቡልን ነው። 3 ደግሞ ያንተ ሐሳብ የሚቀጥል አንድ አድማጭ ስም አልሰጡንም፣ ስም አልደረሰኝም፣ ግን በመጽሐፍ ቅዱስ ላይ ገላትያ መጽሐፍ ላይ ዘፈን ኃጢአት ነው ይላል። ስለዚህ ዘፈን ስጋዊ ስራ ነው እንጂ ሃይማኖታዊ አይደለም። ዘፈን ሰውን ነው የሚያመሰግነው፣ መመስገን ግን ያለበት ፈጣሪ ነው የሚል ሐሳብ ያላቸው አንድ አድማጭ ሐሳባቸውን ልከዋል። አቶ ሰለሞን ከደብረ ዘይት በጣም ግራ የገባኝ ሐሳብን ያነሳችሁት። በጣም ሁሌ ኮንፊውዝድ ሆናለሁ። ሃይማኖቱንም ማጣት አልፈልግም፣ ደግሞ የሆነ ፍላጎትም እየሳብኝ ያለበት ነውና በጣም ጥሩ ሐሳብ ነው። መልስ የምትሰጡኝ ይመስለኛል አሉን። አለልኝ ከአዲስ አበባ ዘፈን ማለት ምን ማለት ነው
መዝሙርስ ማለት ምን ማለት ነው? ዘፈን ፍጡር ያወድሳል። ስለዚህ ልዩነት አለው ወይንም ልዩነት አለው የሚል ሀሳብ አንስተዋል። ተስፋዬ ባሳዝን ደግሞ ከቀጨኔ እንደዚሁ በተለይ በዘፈንና በመዝሙር መካከል ያለው ልዩነት ይብራራልኝ የሚል ሀሳብ ሰጥተውን እሱን ተቀብዬ ነው የሚገባሁት። የሙዚቃን ሀሳብ አንስተን በተለይ የመጽሐፍ ቅዱስን ሀሳብ አለማንሳት፣ በተለይ ቅድም የተጠቀሱትን ጥቅሶች አለማንሳት አይቻልም። ዘፈን በጣም በበርካታ ቦታዎች ላይ ነው የተጠቀሰው። ለምሳሌ ሮሜ 13 ምዕራፍ 13 ላይ ተጠቅሷል። ገላትያ 5 ከ19 እስከ 21 ላይ ተጠቅሷል። እንደዚሁም ደግሞ ኤርምያስ 31 ከ4 እስከ 5 ላይ ተጠቅሷል። ማቴዎስ 11 ላይ ተጠቅሷል። ዘጸአት 15 ላይ ተጠቅሷል። ብዙ ናቸው። ግን በጣም ዋናውና ሰዎች ቶሎ የሚያስታውሱት ገላትያ በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን የሚለውን የሮሜን 13:13ን መልእክት ያነሳሉ። ሌላው ደግሞ የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው ይላል ገላትያ 5። ሌላው ደግሞ በማቴዎስ 14 ከ6 እስከ 8 ደግሞ የተነሳው ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነች፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት ይላል። ይሄ ደግሞ እንግዲህ የዮሐንስን ራስ ቆርጠ ስጠኝ ልትለው ነው ማለት ነው። በዘፈኗ ሄሮድያዳ እናት ማለት ልጇን ልካ እንደዛ አስደርጋለች። እስራኤል ድንግል ሆይ እንደገና አሰራሻለሁ፣ አንቺም ትሰሪያለሽ፣ እንደገናም ከበሮሽን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ ይላል ደግሞ ኤርምያስ 31 ከ4 እስከ 5። ይሄን የመሳሰሉ በጣም ብዙ ቦታዎች ብዙ ጥቅሶች አሉ። ነገር ግን ሁሉ ሰው ዘሎ የሚያነሳውን ይሄን የመጀመሪያውን የሥጋ ሥራም የተገለጠ የሮሜውና የገላትያው ማለት የሮሜውና የገላትያውን እናንሳውና በዛ ኮንቴክስት በትክክል ዘፈን የሚለው የተገለጸው ከሌሎቹ ኃጢአቶች ጋር እኩል ሆኖ ነው የተገለጸው። ከመናፍቅነት፣ ከጥል፣ ከክርክር፣ ከሟርት ከሌሎቹም ነገሮች ጋር ተገልጿል። ሌሎች ደግሞ የዚህን የአማርኛውን ቨርዥን ቁጭ አድርገን ሌሎች መጽሐፍትንም መመርመር ወይም ደግሞ ሌሎች የትርጉም መሰረቶች የሆኑትን በተለይ እንደ ግሪክ ቋንቋ ያሉትን መመርመር የሚያስፈልግ ይመስለኛል። በግሪክ መጽሐፍ ቅዱስ ውስጥ ወይም ደግሞ በእንግሊዝኛው መጽሐፍ ቅዱስ ዓለም በሚያነበው የእንግሊዝኛ መጽሐፍ ቅዱስ ውስጥ ዘፈን የሚል ቃል አናገኝም። ትልቁ አስቸጋሪው ፓርት ለምሳሌ ዘፈንንም መዝሙርንም እንግሊዝኛ በለው ብትባል በጣም ያስቸግራል። ሚውዚክ በመጀመሪያ ወይም ሶንግ ነው የምንለው እና ያንን ሴኩላር ሶንግ ይሄንን ስፒሪቹዋል ሶንግ ነው ልትለው የምትችል። እንዲህም አድርጎ ግን አላስቀመጠውም። እሱ ነው አሁን ምንድነው የሚለው መጠየቅ አለበት ዋናው ጥያቄ። ለምሳሌ የሮሜ 13:13 ላይ ያለው ሐሳብ በአማርኛው በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን ይላል። Let us behave decently as in the daytime, not in orgies. በዘፈንና በስካር አይሁን፣ not in orgies and drunkenness, not in sexual immorality and debauchery, not in dissension and jealousy ነው የሚለው። ኦርጂስ የሚለውን ቃል ዘፈን በሚለው ነው የተካው። ኦርጂስ የሚለው ደግሞ ሰፋ ያለ ትንታኔ ያለው ይመስለኛል አብርሃም አንታንሳ ውስጥ። ኦርጂስን አሁን አድማጮቻችን እየሰሙትም ከሆነ ዲክሽነሪ ይዘውም ሊከታተሉን ይችላሉ። ወይንም ደግሞ በተለይ ኢንሳይክሎፒዲያዎችና ዌብሳይቶች ላይ ስለ ኦርጂስ በደንብ ማጥናት ከቻሉ በጣም ሰፊ ሀሳብ አለው። ኦርጂስ የሚለው ቃል ከግሪክ ቃል ነው የመጣው። ኦርጊ ከሚል ORGY ከሚል የግሪክ ቃል ነው የመጣው እና ምንድነው ትርጉሙ? ትክክለኛ ቀጥታ ትርጉሙ አሁን በሞደርን ዩዜጅ ስንጠቀመው ሴክስ ፓርቲ ማለት ነው። ወይም የጾታዊ ተራክቦ ዝግጅት የሚደረግበት ምንድነው ይሄ ፍትወት ስጋ ግብዣ ማለት ነው። በቃ እዛ ላይ ፓርቲ የሚደረግበት ለሰዎች ለጾታዊ ለሆነ ተራክቦ ልቅ የሆነ ለእንደሱ አይነት ነገር የሚዘጋጁበት ስርዓት ነው ወይ ሙድ መፍጠሪያ እንደሱ አይነት ነገር ነው ትክክለኛው ትርጉም። በዛ ጊዜ ላይ በተለይ በድሮ በኤንሸንት ግሪክ ኦርጊ ወይንም ኦርጂስ የምንለው ነገር ምን ይደረግ ነበር? ሰዎች ማታ ማታ ይሰበሰባሉ ሰዎች
ማታ ይሰበሰቡና የሆነ እንደ ከልቲክ አይነት ነገር የአምልኮ አይነት ስርዓት ነው ያለው። ሰዎች ይሰበሰቡና የሚያደርጉት ድርጊት ነው። ኦርጂዮፋንት ይባላል ሰውየው፣ የቲቸር ወይንም ሪቭለር ኦፍ ሴክሬቱን ያንን እንትን የሚያደርግ ወይንም አስተማሪው የሚባል ሰው አለ። እሱ ጋር ነው ስብሰባውን የሚደረገው። ሰዎች ሁለትም ይሆኑ ይመጡና የራሳቸው ፓርትነር ይኖራቸዋል እዛ ስብሰባው ላይ። ሰዎች ለምንድነው ጾታዊ የሆነ ወይንም ፍትወት ስጋ ወይንም ዝሙት የሚያደርጉበት ልቅ የሆነ እዛ ጋር በቃ ስርዓት ነው። እንደ ሃይማኖታዊ ስርዓት ነው፣ እንደ ሃይማኖት ስርዓት ነው። በግሪክ በሴቶቹ ደግሞ እንደ ለቅድስናም እንደመጡ ነው የሚቆጥሩት። ይሄ ግን ግሪኮች ያላቸው አመለካከት ነው። ግሪኮች ያረጉት ነበር እንደዛ። አስተማሪ ሁሉ አለ። ስለዚህ ሰዎች ተደብቀው የሆነ ቦታ ይሰበሰቡና ለእንደዚህ አይነት ነገር የሚደረግ በቃ በጣም ዝሙት የበዛበት አጸያፊ የሆነ ተግባር የሚደረግበት ኦርጂስ የሚለው ቃል ከእንደሱ ጋር ዳይሬክትሊ የተገናኘ ቃል ነው። ስለዚህ ኦርጂስን ስናመጣው አሁን ባለው ዝም ብለህ ስታወራ አሁን እነ ኦክስፎርድ ምናምን የሆነ ቅጥ ያጣ ፓርቲ ነው የሚሉት። ልቅ የሆነ ይሄ ሴክሹዋል የሆኑ ነገሮች የሚሰሩበት ፓርቲ ነው የሚለው። እንደሱ አይነት ትርጉም ነው ያለውና አማርኛችን ዘፋኝነት ብሎ ነው የተረጉመው ያንን ቃል። እኛ ግን ዘፋኝነት ስንል አሁን ማን ነው ጥላሁን ገሰሰ ዘፋኝ ነው ስትል የምትለው ምንድነው? መንፈሳዊ ያልሆነ ዘፈን ይዘፍናል፣ መንፈሳዊ ያልሆነ ግጥምና ዜማ ይሰራል ነው። ከዛ ለዛኛው ቃል በጣም ከባድ ይመስላል። ለዛኛው ቃል ቅድም ኦርጂስ ለምንለው ቃል ከባድ ይመስላል። በጣም ሩቅ ነው። መጽሐፍ ቅዱስ ሲተረጎም በተለይ አሁን መጽሐፍ ቅዱስ ኢትዮጵያ ውስጥ ይተረጎማል። መጽሐፍ ቅዱስ የሚተረጉሙት የፕሮቴስታንት የካቶሊክና የኦርቶዶክስ እምነት አንድ ላይ ሆኖ ነው መጽሐፍ ቅዱስ ኢትዮጵያ መጽሐፍ ቅዱስ ማህበር የሚሰሩት። የሶስቱ አንድ ላይ ሆነው የሚሰሩትና መጽሐፍ ቅዱስ በየጊዜው ይተረጎማል ከተለያየ ትርጉም። ላይክ ለምሳሌ 1948ቱ ትርጉም አለ። ከዛ አሁን ደግሞ በ1981 ይመስለኛል አዲሱ መደበኛ ትርጉም ተብሎ አሁን ደግሞ 1987 አካባቢ ላይ ዓመተ ምህረቱን እርግጠኛ ባልሆን መጨረሻ ላይ አዲሱ ትርጉም ተብሎ የተተረጎመ መጽሐፍ ቅዱስ አለ። እስከዛሬ የነበሩት መጽሐፍ ቅዱስ ክፍሎች ለምሳሌ ገላትያ 5 ላይ ያሉትን ጥቅሶች ዘፋኝነት የሚለውን ነበር የተረጎሙት። የመጨረሻው ግን ይመስለኛል ማሶልሶል የሚል ቃል ተክተውበታል። ማለት የዚህን ስሜት በቀጥታ የሚገልጸው ስሜቱን ዘፋኝነት አይገልጸውም የሚለውና ከዛ ትንሽ ከበድ ያለ ነው የሚል ሐሳብ አንስተው ከተውበታል። ግን ስቲል ግን የወጣ ነገር አይደለም። ሃይማኖቶቹ ማሶልሶል የሚል ቃል ነው ትክክለኛው ትርጉም መሆን ያለበት። ግን ሰርጻ ቅድም እንደውም እያየን ነበር ዌብሳይት ላይ ገብተን ቅድም እያሳየው ከነበረ ፎቶ ነበረው ትዝካለ ኦርጂስ የሚለውንና በተለይ የግሪኮቹ ያረጋሉ ተብለው ዊኪፔዲያ ዌብሳይት ማንም ሰው እዛ ላይ ኦርጂስ የሚለውን ቃል ከቶ ቢገባ ፒክቸሩን ማየት ይችላልና ትክክለኛ ኦርጂስ ማለት ያ ነው። እዚህ ፕራክቲስ ውስጥ 3 ነገሮች እንዳሉ ይዘረዝራል። አንደኛው ክፍል ምንድነው? እዚህ ውስጥ ዘፈን ሳይኖር ቀርቶ አይደለም ዘፈን የገባው። በዚህ ስርዓት ውስጥ ዝም ብሎ ጾታዊ ተራክቦ ብቻ ሳይሆን የሚፈጸመው መጠጣት አብሮት አለ፣ በዛው ዝግጅት ላይ ማለት ነው። በዛው ሃይማኖታዊ ኦርጂስ ላይ እሱ አለ። ሁለተኛው ደግሞ በጣም ጸያፍ ቃላት የተጠራቀሙበት እዚህ እንደውም ግጥሙም አለ። a brief history of religious sex ብለው ቢገቡ የሚያገኙት ነውና እዛ ላይ አጸያፊ የዘፈን ግጥሞች አሉ። መጀመሪያ በሱ ነው የሚጀምረው፣ ሴክሹዋል ቻርሚንጉ በሱ ነው የሚጀምረው። ቀጥሎ ነው መጨረሻ ላይ ያኛው አክቲቪቲ የሚመጣው ማለት ነው። ስለዚህ 3 ነገሮች የተከማቹበት ነገር በመሆኑ የኢትዮጵያ መጽሐፍ ቅዱስ ሲተረጎም ደግሞ ይሄን ፕራክቲስ ኢትዮጵያ ውስጥ ማግኘት ያስፈልጋል። ስሙን ለመስጠት ፕራክቲሱ ሊኖረን ይገባል። ኢትዮጵያ ውስጥ ይሄ ፕራክቲስ ተፈልጎ የተገኘ አይመስለኝም። ቢኖርም ቃሉ ግን አልታወቀም። ቃል ቢያገኝ አሁን ማሶልሶል የሚባለው አዲሱ ቃል ይመስለኛል። ከዛ በፊት በነበረው ስርዓት ውስጥ በቃ ሴሰኝነት ተብሎ ባጭሩ ሊታለፍ የሚችል ነው። ግን ከዛም ያልፋል። ከሴሰኝነት ራሱ ያልፋል። ኦርጂስ ዳይሬክት ትርጉሙን ማግኘት ያስቸግራል። ያንን ስሜት የሚገልጽ ትክክለኛ ቃል ስለጠፋ ይመስለኛል በዘፋኝነት ውስጥ አጠቃለውት ለማለፍ የተገደዱት። ያችን አንዷን ፕራክቲስ የምትታወቅ በመሆኗ ይመስለኛል። አሁንም ከአንድ ሙዚቃ በኋላ እንመለስ። አሁንም የክሪስማስ መዝሙር አንድ ጋብዘን እንመለስ። የተከበራችሁ አድማጮቻችን በሙዚቃዎቻችን የጣም መሰረቶች ላይ አትኩሮቱን ካደረገው የጣም ልኬት ፕሮግራማችን ጋር ነው አብራችሁ ያላችሁት። ብዙ የአድማጮች አስተያየትን ለመቀበል ለ3 ሆነን አልቻልነውም። አብርሃም ብዙዎቹ ርዕሱ በመነሳቱ ተገቢነት አለው የሚሉ ሲሆኑ የተቀሩት ደግሞ የለም ርዕሱ ጭራሽም መነሳት አይገባውም እስከዛሬም ዝም መባሉ ትክክል ነው
የሚሉ ደግሞ አሉ። የተለየ ጥንቃቄ ይጠይቃል ያሉን ደግሞ ሶስተኛ ወገኖች አሉ። አቶ ታደለ መጀመሪያውኑ ሐሳቡ መነሳት አለበት ወይ እንደዚህ አይነት ሐሳብ ሲነሳ ጥንቃቄ ሊደረግበት ይገባል ብለዋል። የመጀመሪያው ማሳሰቢያችንን ማዳመጥ አለባቸው። በመጀመሪያው ሐሳባችን ላይ በአንድ ዲሲፕሊን ላይ አንድ አይነት የፍርሃት ስሜት ከተፈጠረ ወይ ዲሲፕሊኑ ወደ ኖርማል ነገር መምጣት አለበት አለዛ ደግሞ ያን የሚለው አስተሳሰብ ምን እንደሆነ መመርመር አለበት ብለናል። ስለዚህ ይሄ በደንብ የሚገልጸው ይመስልናል። አቋም ይዘን አልገባንም። ሁሉንም ሐሳቦች ለማስተናገድ ዝግጁ ነን። በተለይ የሚቀጥሉት ሳምንታት የሃይማኖት ሰዎችን እናስተናግድበት ስለሆነ ትልቅ ሐሳብ ይሰጥበታል። ዘፈን ራሱም ወደ መልካም አቅጣጫ የሚሄድበትን መንገድ ምናመላክትበት ይሆናል። እስካሁን ያለበትን አቅጣጫ የሚመረምርበት ይሆናል። ድንቅነሽ ፊጣ ይመስለኛል። ድንቅነሽ ፊጣ የርዕሱ ጥሩና ተገቢ ነው። የሰንበት ተማሪ ነኝ፣ ሙዚቃም መዝሙርም እወዳለሁ፣ ለኔም ጥያቄ ሆኖብኛል የሚሉ አድማጭ ናቸው። እሳቸው ዓለማዊ ዘፈንና መንፈሳዊ ዘፈን ይለያያሉ። መዝሙር ፈጣሪን ነው የሚያመሰግነው፣ ማህበራዊ ህይወትን የሚያመሰግኑ ደግሞ ዘፈኖች ኃጢያት አይደሉም የሚል ሐሳብ አንስተዋል። ቀዩን መስመር እያለፋችሁ ነው የሚልም አስተያየት እንዲሁ ደርሶናል። መጽሐፍ ቅዱስን ኤዲት ልታደርጉት ሞክራላችሁ ወይ የሚል ነው። አይ አይደለም፣ በሱ ስሜት ውስጥ እንዳላወራን መቼም እናውቃለን። የትርጉም ጉዳዮችንና የቃሉን ዓለም አቀፋዊ ስር ነው ያነሳ ነው እንጂ እንዲህ መባሉ እኛ ያነሳ ነው። እንደውም ኢትዮጵያ ውስጥ ይሄ ነገር አለመኖሩ ቋንቋው እንኳን እንዲቸግረን አድርጓል። ፕራክቲሱን እኛ ለማስረዳት ብዙ ነገር ነው የተጠቀምነው። ስለዚህ እሱን ማንሳት እንችላለን። በጣም ሰዓታችን ሄደ። እንግዲህ ቶሎ ቶሎ እኔም ጋር ያሉትን አስተያየቶች ተናግረን በቃ ዛሬ መጨረስ ነው ያለብን። በሚቀጥለው ሳምንት እንቀጥላለን። ጌትሽ ሰርጸ ዳቪንቺ ኮድ የሚለው ፊልም ላይ ካያችሁት እዛ ላይ በተለይ ኦርጂስ የሚለው ሐሳብ በደንብ ተገልጧል። ፊልሙ ላይ ምን ሐሳብ አንስቷል። እኔ ዳቪንቺ ኮድን ስላላየሁት ፕራክቲሱ አለ። አዎ ሌላ አንድ አድማጫችን አገር ውስጥ የለም ማለት በጣም ይከብዳል ኦርጂስ እና የለም ባትሉ ጥሩ ነው የሚል ሐሳብ አንስቷል። እውነት ነው፣ አላየንም ማለት የለም ግን ማለት ከባድ አይደለም። ሌላ አስራት ሴት ናት ከልደታ ዘፈን ኃጢያት ነው አልልም፣ ዘፋኞቹ እኮ ድምጽ ስለተሰጣቸው ነው የሆኑት። ከዛ በኋላ 0911 ሊበሏት የፈለጓትን ጅግራ ብሎ ይቆማል። እንግዲህ ይሄም ለኛ መልእክት ነው ይመስለው መሰለኝ። ክንዱ ደርብ የሙዚቃ መሳሪያዎቻችን ከሃይማኖት ስርዓት ጋር ያላቸውን ሐሳብ አንስቷል። እሱ በኋላ ላይ መናነሳው ነው። እንደዚህ ያለሉት ሰዓታችን በጣም እየገፋ ስለሆነ እዚህ ጋር መጨረስ አለብን መሰለኝ። ሰዓታችን አልቋል። የተከበራችሁ አድማጮቻችን የዛሬው ዝግጅታችን በመሰለ መልኩ ተጠናቋል። በፕሮግራም ዝግጅትና መስተንግዶ ሰርጸ ፍሪስባትና አብርሃም ተስፋ ያብረናችሁ ነበር። በቀጣዩ ሳምንት የዚህን ዝግጅት ተከታይ ክፍል ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። የጣዕም ልኬት የጣዕም ልኬት የሙዚቃዎቻችን የጣዕም መሰረቶች በሙያዊ ትንታኔ የሚቀርብበት ፕሮግራም ነው። የጣዕም ልኬት